ዓለም በአንድ ምህዋር ከሀገር ውስጥ እስከ ዓለም አቀፍ እውነተኛ መረጃዎችን በጥልቀትና በታማኝነት የምናደርስበት ይህ ምህዋር ሚዲያ ነው። አሜሪካ ኢራን ልትመታ ጥቂት ቀናት ቀርቷት የነበረው ወታደራዊ ትኩሳት በድንገት የረገበው ለምንድን ነው? ዶናልድ ትራምፕ በድንገት ፊታቸውን ወደ ድርድር ያዞሩበት ያልተጠበቀ ምክንያት ምንድን ነው? በዛሬው ዘገባችን የምንዳስሳቸው ዋና ዋና ዜናዎች እንሆ። አስደንጋጩ የትራምፕ የሐሳብ ለውጥ ኢራንን እንደሚያጠፉ ዝተው የነበረው ዶናልድ ትራምፕ በድንገት ለድርድር መዘጋጀታቸውን ያሳወቁበት አስገራሚ ክስተት፣ የኢራን ምላሽና ውዝግቡ ምንም አይነት ድርድር አላደረግንም ስትል ኢራን ያስተባበለችበትና ይባስ ብሎ የአሜሪካን አካሄድ የሐሰት ዜና ፕሮፓጋንዳ ነው ያለችበት ሁኔታ፣ የዓለም ገበያ መናወጥ በትራምፕ ንግግር ብቻ የነዳጅ ዋጋ እንዴት እንደተንኮታኮተ እና የአክሲዮን ገበያው ያልተጠበቀ መነቃቃት እንዳሳየ እንመለከታለን። መላውን ዓለም ያስደነገጠ ድንገተኛ መረጃ ከዋይት ሃውስ ወጥቷል። ከሳምንታት በፊት በኢራን ላይ ጠንካራ ወታደራዊ እርምጃ እንወስዳለን፣ የሀገሪቱን የኃይል ማመንጫዎች አውድማለሁ ሲሉ የነበሩት የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባልተጠበቀ ሁኔታ የያዙትን አቋም ሙሉ በሙሉ በመቀየር ለድርድር ዝግጁ መሆናቸውን አስታውቀዋል። ትራምፕ እንደሚሉት አሜሪካ በኢራን ውስጥ ካለና ምክንያታዊ ከሆነ ከፍተኛ ባለስልጣን ጋር ፍሬያማ ውይይት አድርጋለች። ይህንንም ይወሰድ የነበረውን የአየር ጥቃት ለ5 ቀናት እንዲዘገይ ማድረጋቸውን ገልጸዋል። እነሱ ናቸው የደወሉት። ስምምነት ይፈልጋሉ ያሉት ትራምፕ አዲሱ ስምምነት ኢራን ከኒውክሌር ጦር መሳሪያ መታቀቧን የሚያረጋግጥ መሆን እንዳለበት አስምረውበታል። ይህ የትራምፕ ውሳኔ ትልቅ ዕድምታ አለው። የአንድ ልዕል ኃያል መሪ እንዲህ አይነት ቁርጥ ያለ አቋም በሰዓታት ውስጥ መቀየሩ ከመጋረጃ ጀርባ የተከናወነ ከባድ የፖለቲካ እና የዲፕሎማት ድራማ መኖሩን ያሳያል። ድርድር አላደረግንም፣ የኢራን ያልተጠበቀ ማስተባበያ። የትራምፕን መግለጫ ተከትሎ የኢራን መንግስት የሰጠው ምላሽ ግን ታሪኩን የበለጠ አወሳስቦታል። ቴህራን በበኩሏ ከአሜሪካ ጋር ምንም አይነት ድርድር አላደረግንም በማለት የትራምፕን ንግግር ሙሉ በሙሉ አስተባብላለች። የኢራን ፓርላማ መሪ የትራምፕን ንግግር ሆን ተብሎ የዓለምን የነዳጅ ገበያ ለመቆጣጠር የተነዛ የሐሰት ዜና ነው ሲሉ ከሰውታል። ይህ ክስተት የሚያሳየው በሁለቱ ሀገራት መካከል ያለው የመተማመን እጦት ምን ያህል ጥልቅ እንደሆነ ነው። ባለሙያዎች እንደሚሉት ምንም እንኳን ድርድር ቢኖርም እንኳ ኢራን ይህንን በይፋ ማመን አትፈልግም። ምክንያቱም በሀገር ውስጥ እንደ ሽንፈት እንዳይቆጠርባት ትሰጋለች። የትራምፕ ቃላት የነዳጅን ዋጋ እንዴት አንኮታኮቱት? ይህ በእንዲህ እንዳለ የትራምፕ ንግግር በዓለም አቀፍ ገበያ ላይ ፈጣንና ጉልህ ተጽዕኖ አሳድሯል። የጦርነት ስጋት በመቀነሱ ምክንያት ወደ ላይ ተመንጥቆ የነበረው የነዳጅ ዋጋ በከፍተኛ ሁኔታ የቀነሰ ሲሆን፣ በተቃራኒው የአክሲዮን ገበያዎች መነቃቃትን አሳይተዋል። ይህ የሚያሳየው የፖለቲካ መሪዎች የሚናገሯቸው ቃላት ምን ያህል የዓለምን የኢኮኖሚ ምህዳር በአንድ የመለወጥ ኃይል እንዳላቸው ነው። በተለይ እንደ ኢትዮጵያ ላሉ የነዳጅ ምርት ተጠቃሚዎች ሀገራት እንዲህ አይነቱ የዋጋ መዋዠቅ በኢኮኖሚው ላይ የራሱን በጎ እና መጥፎ ተጽዕኖ ሊፈጥር ይችላል። ውድ ተመልካቾቻችን፣ የዶናልድ ትራምፕ የአካሄድ እውነተኛ የሰላም ፍላጎት ነው ወይስ ሌላ የፖለቲካ ስልት? ኢራን ድርድር አለመኖሩን መካዷስ ምን ሚስጥር ይዟል? ሐሳቡን በኮሜንት መስጫው ያጋሩን። እንደዚህ ያሉ ወቅታዊና ዘመናዊ መረጃዎች በፍጥነት እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ዘገባችን ይህንን ይመስላል። እስከምንገናኝ ሰላም ሁኑ። ዓለም በአንድ ምህዋር። ይህ ምህዋር ሚዲያ ነው።